መልኩ ደም ግባቱ ቁመናው ምን ቢያምርም በቁንጅናው ብቻ ሰው አይፈቀርም። ምክንያቱም ውበት ዘላለም አይኖርም። መልኩ ስላማረ ሕይወትሽ አያምርም። በእርሱ ውበት ድምቀት መንሃጅሽ አይሰምርም። ይሰምራል? ኧረ በፍጹም። ደግሞስ ሰው ለመልኩ ብቻ እንዴት ይፈቀራል? እስኪ ልጠይቅሽ፣ ቁመናው ያኖራል? የእርሱ ግሩም ውበት ሕይወትን ይመራል? የሰው ልጅ በነፍሱ ለምን ይቀልዳል? ሰው በመልኩ ብቻስ እንዴት ይወደዳል? እስኪ እንነጋገር፣ ይህ ሐሳብ ያስኬዳል? ለእኔ አይመስለኝም። መንሃጁን ጸባዩን ልቤ እስካልወደደው ስለሚያምር ብቻ አልችልም ልወደው። መልክና ቁመናሽ እሰየው ቢያስብልም መንሃጅ ከሌለሽ ግን ልወድሽ አልችልም። አለቀ። አዎና ለውድድር ቢቀርብ መልክና ቁመናሽ ዓለምም ቢያዳርስ ግሩም ሆኖ ዝናሽ በተውሂድ ላይ ቆመሽ በሱና ካልጸናሽ በሰማይ ብትበሪ ግሪን ላይነር ገዝተሽ ምድርን ብትዞሪው መኪና ተሰጥተሽ ለኔ አትመጥኝም መንሃጅን ረስተሽ። ሰለፍያ አልደራደርበትም። የኔ እህት ከቶ አትማረኪ በውጫዊ ውበት፣ ከጊዜ በኋላ ለሚሆነው ኩበት መንሃጁ ላይ እርጊ ይልቅ እወቂበት። ባለዲን መምረጡ አይሆንሽ አቀበት። በብዙ ድካም ውስጥ ብታገኝ መልከኛ ሰውን ባንድ የሚጥል ቢሆን ጉልበተኛ አላህን ካመፀ ካልሆነ እምነተኛ የቢድዓ ቅርጫት ከሆነ ሱሰኛ ምን ይሰራልሻል? ምን ያደርግልሻል? መልክና ቁመቱ ምን ይሰራልሻል? ከብት አይደል አትሸጪው ሰው ነው ተብለሻል። ይህ አይነቱ ፍጡር ሕይወት ያበላሻል።